ተከታታዮቻችን በመጀመሪያ የከበረ ሰላምታዬን አቀርባለሁ። በመቀጠል ባለፈው ጊዜያት ሁለት ርዕሰ ጉዳዮች ላይ ተነጋግረናል። የተፈጥሮ ችሎታን በተመለከተ የመጀመሪያው ቋንቋና ስነ ልሳን ችሎታን አይተን ነበረ። ባለፈው ደግሞ የሂሳብና ምክንያታዊነት ችሎታን ነበር ያየነው። ዛሬ ደግሞ ከራስ ጋር መግባባት ወይም ኢንትራፐርሰናል ኢንተለጀንስ የሚለውን ነው የምናየው። ኢንትራፐርሰናል ኢንተለጀንስ ወይም ከራስ ጋር መግባባት በጣም ወሳኝ ጉዳይ ነው። ከራስ ጋር ያልተግባባ ሰው ከሰው ጋር መግባባት አይችልም። ከራስ ጋር ያልተግባባ ሰው ከተፈጥሮ ጋር መግባባት አይችልም። ከራስ ጋር የማይግባባ ሰው ውጤታማ የመሆን እድሉም የመፍታት ብቃቱም ክፍተት ይኖረዋል ማለት ነው። ስለዚህ በጣም ወሳኝ ርዕሰ ጉዳይ ነው ማለት ነው። ይሄ ከራስ ጋር የመግባባት ችሎታ የሌሎች ሁኔታን ከራሳቸው አንጻር ይቃኛሉ። እነዚህ ሰዎች ለምሳሌ ሰዎች ሲጣሉ አንዱ ከመታው እኔ ቢሆን እንዲህ አላረግም ነበረ፣ እኔ ቢሆን እንዲህ ያረግ ነበረ፣ እንዲህ ማድረግ አልነበረበትም ብሎ ከራሳቸው ጋር ነው የሚከራከሩት። ስለዚህ ውሏቸውን ይዘግባል። ብዙ ጊዜ ዲያሪ የመጻፍ ልምድና ብቃት አላቸው። ውሏቸውን ይዘግባሉ። የዘገቧትን ነገር አይረሱም። ለሌላ ጊዜ ማሻሻያነት ይጠቀሙበታል። ሌላው በሌሎች ላይ የሚስተዋሉትን ስሜቶች፣ ጥንካሬዎች፣ ስህተቶች በማስተዋል ከራስ ጋር ማወዳደር ነው እና ጥንካሬዎቻቸውና ድክመቶቻቸውን ደግሞ በጥልቀት ይለያሉ። እኔ እኮ እንዲህ ባለፈው ያረኩ ልክ አልነበርኩም፣ እንዲህ አልነበረም፣ እንዲህ እኮ ባላረግ ኖሮ ይሄ በጣም ከፍተኛ ችግር ይከሰት ነበረ፣ እንዲህ ማድረጌ ጥሩ ነው የሚል ከራስ ጋር ለራስ ምላሽ የመስጠት ራስን የመጠየቅ ለራስ ምላሽ የመስጠት ብቃት አላቸው እነዚህ ሰዎች። ሌላው የስነ ልቦና ላይ ራስ አገዝ መጽሐፍቶችን ማንበብ ይወዳሉ። ከዛ የስነ ልቦና ላይ ጥልቅ ያለ እውቀት ማግኘትን ይፈልጋሉ። ሌላ ቅዱሳን መጽሐፍትና ፍልስፍናን ማንበብ ይወዳሉ። ብዙውን ጊዜ እነዚህ መጽሐፍቶችን ነው የሚያነቡ። ሳይንስ ነገሮችን ከማንበብ ይልቅ ወይም ሂሳብ ከመስራት ይልቅ እነዚህ ነገሮች ማንበብን ነው። መንፈሳዊ መሪዎች ሕይወት ታሪክን ማንበብ ይወዳሉ። ስለዚህ ከነሱ ምንድን ነው የሚማሩ? ምንድነው በተለይ ጥቅሶቻቸውን፣ ትምህርቶች፣ አስተምሮቻቸውን ለመረዳት ይሞክራሉ እና የህይወት ዓላማ ስኬትን የሚያግዙ ፕሮግራሞች ላይ በጣም የመሳተፍ ብቃት አላቸው። ስለ ዓለም መሪዎች የሚያወሱ መጽሐፍቶችን፣ ጽሁፎችን ማንበብ ይወዳሉ። ከዛ ተነስቶ ምን አይነት መሪ መሆን እንዳለበት፣ ምን መደረግ እንደነበረበት፣ ምን ትክክል እንደሆነ፣ ምን ስህተት እንደሆነ ሁል ጊዜ ከራሳቸው ጋር ይነጋገራሉ ማለት ነው። በዚህ ችሎታ ሙያ ዘርፎች ያው ብዙዎቹ ፈላስፋዎች ናቸው። በጥልቅ ስለሚያስቡ በጥልቀት ስለ ሰው፣ ስለ ራሳቸው፣ ስለ ኑሮ፣ ስለ አኗኗር ዘይቤ ስለሚያስቡ በጣም ጥልቅ ፍልስፍና ሰዎች ናቸው። ሌላ የስነ ልቦና ጠበብቶች ናቸው፣ ሳይኮሎጂስቶች ናቸው። ምክንያቱም ስለ ሰው፣ ስለ ራሳቸው ሁል ጊዜ ስለሚያብላሉ በስነ ልቦና ጠበብተኝነት ይታወቃሉ። ሌላ ቴራፒስቶች ናቸው። ቴራፒስት ማለት ምክራቸው ራሱ ፈዋሽ ነው ማለት ነው። በጣም በጥልቅ ስሜት ሰውን ይመክራሉ። ብዙዎቹ የሃይማኖት ሊቃውንቶች የሚባሉት የዚህ ችሎታ ዘርፍ ባለቤቶች ናቸው። ሌላ የህግ ባለሙያዎች ናቸው። ምክንያቱም በጥልቅ ስለ ሰውና ሰው መካከል ያለው ግንኙነት ከራሳቸው አንጻር ቢሆንም የሚቃኙት መደረግ ያለበት እውነታዎችን ይፈልጋሉ ማለት ነው። ንድፈ ሐሳብ አምጪዎች ናቸው። ቲዎሪን የማመንጨት ብቃታቸው ከፍተኛ፣ ምክንያቱም በጥልቀት ስለሚያስቡ ቁጭ ብለው በጥልቀት ነው የሚያስሩ። ስራ ፈጣሪዎችም ናቸው እና የማህበራዊ ጉዳይ አጥኚዎች በዚህ ችሎታ ዘርፍ ነው የሚታወቁት ማለት ነው። በዚህ ችሎታ ዘርፍ ታዋቂዎቹ የአሪስቶትል የግሪክ ፈላስፋ፣ ኢማኑኤል ካንት የጀርመን ፈላስፋ ነው፣ ማህተማ ጋንዲ፣ ኔልሰን ማንዴላ፣ ፕሌቶ፣ ፓይታጎረስ ቅድም ማትስ ላይ ጠቀስ ነው ማለት ነው፣ ሶቅራጠስ እና ኢትዮጵያዊ የመጀመሪያ አፍሪካዊ ፈላስፋ ዘርዓ ያዕቆብ። እነዚህ ሰዎች ታዋቂ ናቸው ማለት ነው በኢንትራፐርሰናል ወይም ከራስ ጋር በመግባባት። የዘርዓ ያዕቆብ ፈላስፋውን አንድ ነገር ብነግራችሁ በጣም ደስ ይለኛል። የሃይማኖት ሰው ነበር እና ገዳም ውስጥ ለረዥም ጊዜ ቆይቶ ወጣ እና ከዛ ጸሎት ሲያደርግ ቆይቶ ነው የወጣው። እዛ ጊዜ እዛ ቦታ ላይ ታየኝ ይላል። ሃይማኖትን በጣም ጥብቅ አድርጌ መያዝ እንዳለብኝና የሃይማኖት ፕሪንሲፕልን ከከትዬ መኖር እንዳለብኝ ተረድቻለሁ። ነገር ግን አንዳንድ ሰዎች የኔ ሃይማኖት ትክክል ነው የገሌ ትክክል አይደለም ይላሉ። ስለሱ ምን አገባኝ?
እኔ የራሴን ሃይማኖት በጥልቀት በደንብ አድርጌ ይዛለሁ። ሰውን የመውቀስም የመክሰስም አስፈላጊ አይደለም። የራሴን ግን በደንብ አድርጌ መያዝ አለብኝ። ቪክቶሪያን የሚባል ሰው ጽፏል በ2013 በፈረንጆች አቆጣጠር። ምንድነው ያለው? የምስራቅ አፍሪካ ፈላስፋ ስራዎቹ ለዘመናዊም ለነበረውም እውቀት የፍልስፍና ቁንጮ ነው ብሎ ነበር ያስቀመጠው። ስለዚህ ቅድም እንዳልኳችሁ አሁንም በፍልስፍናውም ዘርፍ በሂሳቡም ዘርፍ በቋንቋና ስነ ልሳኑም ዘርፍ አለንበት ማለት ነው። አሁንም እንኖርበታለን ማለት ነው። እንድንኖርበት ብዙ ፈላስፋዎች፣ ብዙ የቋንቋና ስነ ልሳን ባለሙያዎች፣ ብዙ ማትማቲሽያን አሉን። እንሆናለን፣ ይኖሩናል ማለት ነው። እንዲኖረን እና እንድንሆን ግን አሁንም የትምህርት ጥራት ላይ በስፋት መነጋገር ያስፈልጋል። በዚህ ጉዳይ ላይ አሁንም መነጋገር አለብን። አሁንም ማስታወሳችሁ እየተከታተላችሁ ያላችሁና ሰብስክራይብ ያላረጋችሁ ሰብስክራይብ እንድታረጉ፣ ሼር እንድታረጉ፣ ከወደዳችሁትም ላይክ እንድታረጉ፣ ከሁሉም በላይ ደግሞ ኮሜንት እንድታረጉ። ከዚህ ከቪዲዮ ኮሜንት ባሻገር ቀጥሎ ባለው በዚህ አድራሻ ስልክ ቁጥሮች ቴሌግራም እና ኢሜል አስተያየት መስጠት ይቻላል። አስተያየት እንድትሰጡ እንድንነጋገርበት ስለ ትምህርት ጉዳይ ስለ ትውልድ ጉዳይ ስለሆነ ስለዚህ ትውልድ እንነጋገር። ትውልዶቻችንን እንዴት እንደምንታደግ እንዴት ውጤታማ እንደምናደርግ በጋራ ተነጋግረን መፍትሄ እናፈላልግ።